በዛሬው ቪዲዮ ለሁለት ሰዎች የምሸልም ይሆናል። ጥያቄው እዚህ ጋር የምትመለከቱት ነው። አብራርቶ ለመለሱ ሁለት ሰዎች በቀጣይ ቪዲዮ የምሸልም ይሆናል እና ዛሬ በጣም ጠቃሚ የሆነ ቪዲዮ ይዤላችሁ ስለመጣው እስከ መጨረሻው ድረስ አብራችሁን ቆዩ። እርግጠኛ ነኝ አብዛኞቻችሁ በአሁኑ ሰዓት ኮንተንት ክሬተር መሆን ትፈልጋላችሁ። ችግሩ ግን የተለያዩ ሰዎችን ቪዲዮዎች ተመልክታችሁ ጥሩ የሚቀርጽ ስልክ የለኝም፣ ካሜራ የለኝም፣ ማይክ የለኝም፣ ላይት የለኝም፣ እነዚህ ምክንያቶች ለራሳችሁ ነገራችሁ ነገ እነዚህን እቃዎች ሳሟላ ጀምራለሁ ነገ እያላችሁ አመቱን ሙሉ ጀምራለሁ ብላችሁ ሳትጀምሩ አመቱ ያልቃል። ኮንተንት ክሬተር ለመሆን ግዴታ ሙሉ የስቱዲዮ እቃ ማሟላት አይጠበቅባችሁ። እጃችሁ ላይ የሚገኘውን ስማርትፎን በመጠቀም የምትወዱትን ኒሽ መርጣችሁ ኮንተንት ክሬተር መሆን ትችላላችሁ። እጃችሁ ላይ የሚገኘውን ስማርትፎን ተጠቅማችሁ ምን አይነት የኮንተንት ሀሳብ ወይም ደግሞ ኒሽ ብትጀምሩ ያዋጣቸው የሚለውን አሳያችኋለሁ። አራት ያልተበላባቸው ብዙ ሰው ያልሰራችሁን የኮንተንት ሀሳቦች ወይም ኒሾችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ በመከታተል የምትወዱትን ኒሽ መርጣችሁ መጀመር ብቻ ነው እና በ2018 ኮንተንት ክሬተር የመሆን ሀሳብ ካላችሁ ዛሬ ማቀርብላችሁ ኒሾች ተመልክታችሁ አንዱን መርጣችሁ ጥሩ የሚባል ኮንተንት ክሬተር መሆን ትችላላችሁ። እርግጠኛ ነኝ ዛሬ ማቀርብላችሁ ቪዲዮ ይጠቅማችኋል። ሁላችሁም ላይክ አድርጋችሁ መጀመር እንዳረሱ። በተጨማሪም ለእናንተ ለተመልካቾች ዛሬም ሽልማት ይዤላችሁ መጥቻለሁ። እዚህ ጋር የምትመለከቱትን ጥያቄ አብራርቱ ኮሜንት ለጻፉ ሁለት እድለኞች በቀጣይ ቪዲዮ የምሸልም ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ግን የ3 ሰከንድ ስራ ልስጣችሁ። እስቲ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጋችሁ ስራችሁን ጨረሳችሁ ሰብስክራይብ በማድረግም የኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። የመጀመሪያው ኒች ቡክ ሪቪው ነው። በጣት የሚቆጠሩ ሰዎች ናቸው እንደዚህ አይነት የኮንተንት ሀሳብ የሚሰሩት እና እናንተም ብትጀምሩ ውጤታማ መሆን ትችላላችሁ። ጊዜው ደግሞ ክረምት ነው። ክረምት እንደመሆኑ መጠን በተለያዩ የዕድሜ ክልል ውስጥ የሚገኙ ሰዎች መጽሐፍቶችን ማንበብ ያዘወትራሉ። እናንተ የተለያዩ መጽሐፍቶችን እያነበባችሁ ስለዛ መጽሐፍት የተለያዩ ቪዲዮችን ብትሰሩ፣ ለምሳሌ በትረካ መልክ ብታቀርቡ፣ በተጨማሪም ደግሞ አሳጥራችሁ ስለ መጽሐፉ የሆናል ሀሳብ ብትሰጡ ምናምን ጥሩ ተመልካች ታገኛላችሁ። ለምሳሌ አንድ ሰው የእናንተ ቪዲዮ በመመልከት ብቻ የትኛው መጽሐፍ ማንበብ እንዳለበት ያውቃል። በተጨማሪም ደግሞ የማንበብ ጊዜ ያጠሩ ሰው በቀላሉ የእናንተ ትረካዎች በማዳመጥ ብቻ ስለ መጽሐፉ ማወቅ ይችላል። ይህ ብቻ ሲሆን ሰፋ አድርጋችሁ መስራት የሚችሉበት በጣም አሪፍ የሆነ ኒች ነው። ወደፊት ራሱ ተቀባይነት ይኖራል ተብሎ የሚታሰብ ስለሆነ አሁን ባለችው ክረምት ብትጀምሩ ውጤታማ መሆን ትችላላችሁ። ሁለተኛው ደግሞ ብትጀምሩ ሰጀስት የማደርጋችሁ የኒች አይነት ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ላይ የሚሰሩ ሰዎች በጣም ትንሽ ናቸው። እናንተ ቦታ ላይ መሄድ ሳይጠበቅባችሁ፣ ታሪካዊ ቦታ ላይ መሄድ ሳይጠበቅባችሁ በቀላሉ ኢንተርኔት ላይ እየፈለጋችሁ የተለያዩ ኢንፎርሜሽኖችን ሰብስባችሁ ስለ ስቶሪ ብታወሩ እርግጠኛ ነኝ ብዙ ተመልካቾች ታገኛላችሁ። ምክንያቱም እኛ ኢትዮጵያውያኖች ነን። ኢትዮጵያውያኖች ደግሞ ታሪካዊ የሆነ ነገር መስማት ማዳመጥ እንወዳለን፣ እንደዚህ መመልከት እንወዳለን። እንደዚህ አይነት ኒሾችን ብትመርጡና ብትሰሩ አዋጭነት አለው። እንዳልኳችሁ ግዴታ ቦታ ላይ ሄዳችሁ ቪዲዮችን እየቀረጻችሁ መስራት አይጠበቅባችሁም። ስለዛ ቦታ የተቀረጹ ፎቶዎች፣ ቪዲዮዎች እንደዚሁም የተለያዩ ኢንፎርሜሽኖችን ኢንተርኔት ላይ ስለምታገኙ ከዛ ወርዳችሁ ጥሩ ስክሪፕት ጽፋችሁ ብታቀርቡ በአጭር ጊዜ ውስጥ ጥሩ ኮሚኒቲ መገንባት ትችላላችሁ ማለት ነው። እናችንም ኒች ብትሞክራት አሪፍ ነው ብዬ አስባለሁ። ሶስተኛው ኒች ደግሞ ኤአይ ቤዝድ የሆኑ ኒሾችን መስራት ነው። በዚህ ዙሪያ የሚሰሩ የተለያዩ ሰዎች አሉ። ነገር ግን እናንተ ከነሱ በተሻለ መልኩ ኮንሲስተንስ ሆናችሁ በሰሩ በጣም በአጭር ጊዜ ውስጥ ጥሩ የሚባል ኮሚኒቲዎችን መገንባት ትችላላችሁ። ምን አይነት መረጃዎችን የምንለቁት በየጊዜው ኤአይ የተለያዩ ኒውሶችን ይለቃል። እናንተ እሱም በራሳችሁ መንገድ ስክሪፕት እየጻፋችሁ ብለቁ ጥሩ የሚባል ኮሚኒቲ መገንባት ትችላላችሁ። ኤአይ በየጊዜው አዳዲስ ነገሮችን እየፈጠረ ስለሚሄድ ዘላቂነት ያለው ኮንተንት ነው የምትሰሩት። እንደዚህ አይነት ኮንተንቶችን ለኮሚኒቲ ብታጋሩ በጣም አሪፍ ነው። ጊዜውም የኤአይ ስለሆነ የተለያዩ ኤአይ ፊቸሮች በየጊዜው ይለቀቃሉ። ዌብሳይትን በአፕም ይለቀቃሉ እና እነዚህ ነገሮች በየጊዜው ጥሩ ስክሪፕት እየጻፋችሁ በተለያዩ ሶሻል ሚዲያዎች ላይ ብለቁ ጥሩ የሚባል ኮሚኒቲዎችን መገንባት ትችላላችሁ። ምንም አያለፋችሁም። የተለያዩ ኒሾችን በቀላሉ ኢንተርኔት ላይ ማግኘት ትችላላችሁ። ብትጀምሩት አሪፍ ነው ብዬ ማስበው የኒሽ አይነት ነው። አራተኛውና የመጨረሻው የማሳያችሁ የኒሽ አይነት ደግሞ በተለይ ለሴቶች በጣም አሪፍ የሆነ ኒች ነው። እሱም ኮስሞ ፕሮዳክት ሪቪው ነው። የተለያዩ ሰዎች ይህን ቪዲዮ ሲሰሩ ተመልክታችኋል። ነገር ግን በጣት የሚቆጠሩ ናቸው። ለምሳሌ እንደ ኤግዛምፕል ቲክቶክ ላይ ሚስ ልዩ መውሰድ እንችላለን። ጌት ሬዲ ዊዝ ሚ ያለች የተለያዩ የኮስሞ ፕሮዳክቶችን ሪቪው ታደርጋለች እና እንደዚህ አይነት ኮንተንቶችን ብትሰሩ እመኑኝ በጣም አዋጭነት ያለው ስራ ነው። በተለይ ቲክቶክ ላይ ይሄንን ኒች ብትጀምሩ በአጭር ጊዜ ውስጥ ጥሩ የሚባል ኮሚኒቲ መገንባት ትችላላችሁ። በተጨማሪም ደግሞ በዚህ ኒች ጥሩ የሚባል ገንዘቦችን መስራት ትችላላችሁ። በምን መንገድ ነው ገንዘቦችን ልታገኙ የምችሉት? በዚህኛው ኒች እናንተ የኮስሞ ፕሮዳክቶችን ሪቪው በምታደርጉበት ጊዜ የተለያዩ የኮስሞ ፕሮዳክቶችን የሚሸጡ ሰዎች አዲስ ፕሮዳክት ሲያመጡ እሱም ፕሮዳክት እናንተ ሪቪው እንድታደርጉላቸው ያናገሯቸዋል። በዚህን ጊዜ እናንተ የፕሮሞሽን ገቢ ታገኛላችሁ። እንደዚሁም ደግሞ ኒቻችሁንም ተከትላችሁ ያንን ፕሮዳክት ምን ታደርጋላችሁ? ሪቪው ታደርጋላችሁ።
እና ሴቶች እቺን ኒች ብትጀምሯት በጣም አሪፍ የሆነ ነገር ነው። ቲክቶክ ላይ ብቻ ሲሆን ዩቲዩብ ላይም ሰፋ አድርጋችሁ ብትሰሩ አዋጭነት ያለው አሪፍ ሆነ የኒች አይነት ነው። እና ተመልካዮቼ ዛሬ ነገርኳችሁ ኒቾች ብቻ ሲሆኑ ሌሎችም አሪፍ የሚባሉ ያልተበላባቸው የኒች አይነቶች አሉ። ቪዲዮን እንዳላረዝምባቸው ብዬ ነው አጥር አድርጌ ይዤላችሁ የመጣሁት። እና ዛሬ ካሳየኋችሁ ኒቾች መሃል ከምትወዱት ኒች የሚለው መርጣችሁ በመጀመር በ2018 ጥሩ የሚባል ኮንተንት ክሬተር መሆን ትችላላችሁ። እንዳልኳችሁ ምንም የሚይዛችሁ ነገር የለም። እጃችሁ ላይ የሚገኘው ስማርትፎን በመጠቀም ብቻ ዛሬኑ መጀመር ትችላላችሁ ማለት ነው። ነገ ከነገ ወዲያ ማለት የለባችሁም። ዛሬኑ ጀምሮ ኮንሲስተንሲ የሆናችሁ ስሩ። ከዛ በኋላ ውጤቱ የምታዩት ሆናል ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደተጠቀሟችሁ በጣም እርግጠኛ ነኝ። በቀጣይ ሌሎች ቪዲዮ እስከምንገናኝ ይመቻችሁ።